አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ እንዴት ናችሁ? እኔ ሩት አበበ ነኝ። ይህ ትክክለኛው የአፍላ ፍቅር ፔጅ ነው። ልዩ ሲኒማ ይባላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በስማ መቶ ብር ነው በለኝ አምላኬ። ሁለት መቶ ነው በለኝ። ሁለት ቢርሙስ ሻይ እንዴት ደስ እንዳለኝ በጣም አመሰግናለሁ። እንዴት አመቹ? አረ ደገመችው። ኦራ ሳመቹ የምን አይኔ ነው ምን ነው? ቆይ እንዴ ቦቼ ምን ነው ዝም አልክ? ዝም አላልኩም። እንትን ወደ ቤት፣ ወደ ሽንት ቤት፣ ወደ ትምህርት ቤት፣ እንትን ወደ ቆቀር ቤት። ቦቼ ችግር አለ እንዴ? አረ ልቤ ቅልጥ እያለብኝ። ወይኔ ጉዴ! አረ ልቤ ቦቼ! አረ ልቤ ወይኔ ጉዴ! በቃ አረ እባክሽ ሊሰውድሽ ብዬ ነው፣ ለስራልሽ ብዬ እኮ ነው አገኘሁሽ። ታስጣላ አታልሽ ብዬ እኮ ነው። ቦቼ ወይኔ ጉዴ! እንዳዞር አባቢ አባትሽ እየመጣ ነው ወደዚህ። ምን ላድርግ? እኔ አላውቅም። ቀስ ብለህ እጄ ልቀቀኝ። ለቅቄሻለሁ እኮ መቼ እጄሻለሁ። ልሩጥ እንዴ? እንዴ አባቢ እኮ እንደዚህ አይነት ነገር አይወድም። ምንድን ነው የሚወዱት? ቀስ ብለህ ተንበርከክና እጅህን ወደ ላይ አድርገህ ንስሐ ግባ። ለመድኃኒዓለም ነው ለሳቸው? አይ በቃ ግባ። ጋሽዬ እኔ ሰው ሀገር ሰው ነኝ ጋሽ። ይኸው ዛሬ ራሱ ሁለት ፌርሙስ ሻይ እንዴት አድርጌልሽ ልድፋው ለሽጠው ሳላጋሽ እባክዎት ይማሩኝ ጋሽዬ። እሷ እኮ ወለም ብሎኝ እኮ ነው እንጂ ያቀፍኳት። ማን ነው የሳመችኝ? የሳምኳት የተሳሳም ነው ጋሽ። ወይኔ ጋሽ እሯ ቦጌ ተንበረከከ። ምን ብለው ነው እሳ? ተንበረከከ ስለሳመችው እንደው የተንበረከከው። ወንድ ልጅ ሁልጊዜ ሲሳም ይንበረከክና እጁን ወደ ላይ ያደርጋል። እኔ ተጎልቼ እድል የለኝ። ገንዬ አሁንም ልቀጥል ወይስ ሌላ አስመልበል? አዎ ቦቼ ቀጥል። ልቀጥል? ፊታቸው እንዴት ነው? አሁን ትንሽ የመራራት ነገር እያየሁ። ረርተዋል? ልቀጥላ? ቀጥል ቦቼ ቀጥል። ጋሽዬ እናቴ ቢያዋት እንዴት ያለች ምስኪን ሴትዮ መሰለችት ጋሼ። እኔን አሁን ከዚህ ስራ ቢያባረሩኝ ሁለት የሚማሩ ሰዎች ጉሮሮ ነው የሚዘጋው ጋሼ። ጋሽዬ ልቀጥል?
ጋሼ ወሎት ቢያባርሩኝ ደግሞ በምድር በሰማይ በነፍስ ለሚሆኑበት ጋሼ እንዴ ገንዬ አባታችንስ እባክህ ስቀልድ ነው የለም ስቀልድ ነው እኔ ቦቸራና ሾፍሽብኝ ማለት ነው ባልሰራለሽ ደግሞ ሞቻለሁ እሺ ደስ ይልሻል እጭ እውነት በጣም ነው ያዘንኩብህ ደሞ ምን አጠፋ በጣም ትልቅ ጥፋት ነው ያጠፋው እኔ እውነት ግን ካንተ በፍጹም አልጠብቅም ነበር አረ ሶሲ ግራ ያጋባሽ ነው አንተ ግን ቆይ እንዴት ለኔ የማይሆን ነገር ተናገር ጭንቀት ውስጥ ተከተኛለህ ቆይ ምን ብሎሽ ነው እንዴ አንቺ ደግሞ ረሳሽው እንዴ ዴቭ ምንም ሳይሆን እኮ ሳይክል ገጨው ብሎ ካስደነገጠኝ እሱ ነው እሱን ነው እንዴ አዎ እሱ ነው ብሩኬም ሶሲ ትክክል ናት በጣም ነው ያጠፋው አንቺ ቆይ ምን ላድርግ ቢጨንቀኝ እኮ ነው ቢሆንም እንደዚህ ማድረግ አልነበረብህም አስበሽዋል በዛ ላይ ደግሞ እኮ የቂጡ ዋንጫ ወለቀ ብሎ እኮ አስደንግጦኝም ነበር እኮ ይሄ ደግሞ ምን ማለት ነው እስኪ አጥበቃሽ ጠይቂልኝ መልሳ አንቺ ደግሞ ምንድነው የምመልሰው እንዴ የቂጡ ዋንጫ ወለቀ ማለት ምን ማለት ነው እኔማ ሰበብ መፍጠሬ ነበር ታዲያ ደህና ነገር አትጠራ ሺሞኒዮ ግራ ቢገባኝ እኮ በቃ ለማንኛውም ሰዎች እውነት በጣም ነው ያናደዳችሁኝ ሶሲ ደግሞ በቃ ተረጋጊያ እሱማ ምን አማራጭ አለኝ ለመሆኑ ግን ዴቪት ነው ያለው እንዴ በቃ አይንህን ማየት አልፈልግም አጠገቤ እንዳትደርስ ብየዋለሁ ብቻ በዚህ ጉዳይ ተናደሽ እንዴ እንዴ አዎ ተናድጄ ነው ኖ ሶሲ በፍጹም እንደዛ ማድረግ የለብሽም ለምን ምክንያቱም ዴቭ በዚህ ነገር ውስጥ የገባው ፈልጎት ሳይሆን በእኔ ምክንያት ነው እንዴ ሲጀመር አንተ እንደዚህ አይነት ዊርድ የሆነ ሀሳብ ስታመጣ እሱ ኖ በቃ ይሄ ትክክል አይደለም ማለት አልነበረበት እውነት እንነጋገር ከተባለ ግን ሶሲ አንቺ የውሸት ድራማ ፈጥረሽ አታውቂም ማ እኔ አዎ አንቺ እኔ ሶሲ እንደዚህ አይነት ነገር በፍጹም አይነካካኝም እሺ እሱን እንኳን ተይው እስኪ የምታውቀው ነገር ካለ ተናገር ያኔ ከዲቭ ጋር የተጣላችሁ ጊዜ ያውቀሽ ፌንት አድርገሽ ቤቲ በምትባል ጓደኛሽ እንዳስደወልሽ አልረሳሁትም እሺ ኦ ማይ ጋድ ቤቲ ናት የነገረቻችሁ እሱን እንኳን ተይው እንዴ ታዲያ አልታረቅ ሲለኝ ነው ደግሞ እኔ እኮ እቺን ብቻ ነው ያደረኩት ሶሲ ደግሞ ታያ እንዴ አንቺ ደግሞ ምን ልትይ ነው የሆነ ጊዜም ደግሞ የውሸት ፌንት ነቅለሻል ማ እኔ ሶሲ አዎ አንቺ ሶሲ መቼ እስቲ ቆይ ልብ ካለሽ ተናገሪ ትዛለሽ እንደውም ዴቭን አፍቅረሽው ፍቅርሽን አልረዳ ሲልሽ ከኔ ጋር ሆነሽ እኮ ፌንት ነቅለሻል ምን ነው ረሳሽው እንዴ ያፈርሽ ባልሆነ እንዴ ታዲያ እኔ ፍቅር ይዞኝ ነው እንደዛ ያደረኩት ምክንያትሽ ምንም ሆነ ምን አንቺም ወሽተሻል እናማ ዴቭ ላይ ነገሮችን አታጥብቂበት እያለሽ ነው whatever I have to go ነው ወዴት ነው ሄዋንን ማግኘት ይኖርብኛል እኮ ለምን በቃ ይሄ ቶፒክ ሲክሬት ስለሆነ እቺ እብድ ሆነሽ ልጅ ቆይ ምን እንደሚሻለው ልጁን እኮ ልታጨልለው ቆይ ግን አንተ ራሱ ኬት አምጥተህ ነው የቂጥ ዋንጫ ምናምን ያልከው እንዴ እኔ በሰዓቱ አፌ ላይ የመጣብኝን ነገር ተናገርኩ ሶሲ ደግሞ አጥብቃ ያዘችው ብሩኬ ሙት መጀመሪያ የሰማው ጊዜ ግን እንዴት እንደሳኩኝ ባክሽ እኔ ራሱ ካልኩት በኋላ ቤት ገብቼ በቃ ተሰቅን ያደርኩ አይ ሶሲ ወይኔ ዳጊ ዳጊዬ ምን ሆነህ ነው ደገመችው እኮ ማናት ደጋሚዋ እንጃል ተይኝ እስኪ ሄቨን ማንን ነው የደገመችው ተይኝ እስኪ ቦቸራን እኮ ደገመችው አንተ ልጅ ምንድነው የምትቀባጠረው ለምን ግራ ታጋባኛለህ ተይኝ እስኪ እኔም እኮ ግራ ገብቶኝ ነው እሺ ቆይ ዳጊ ያን ና እግርህን እንደዚህ ለሁለት ትከፍተዋለህ እንዴ ጄሪ እንግዲህ በል ያልኩህን ነገር አድርግ ና ትንፋሽ ትወስዳለህ ይሄን ፕሮሰስ 3 ጊዜ ነው የምንደግመው አንድ ትንፋሽ መውሰድ ማውጣት እሺ አሁን ተረጋጋ ይመስለኛል ጎበዝ ነሽ በቃ አሁን ሄቨን ቦቸራን ምን እንደደገመችው ትነግረኛለህ ሄቨን ቦቸራን ድጋሚ ሳመችው ምን
ያው ምሬን ነው እንዴ ዳጥምጥም ብላ አቅፋ ነው ጉንጭን ብላ የሳመችው ይቺ ናትና ጄሪ ቆይ ዳግ የምርህን ነው ማጥምጥ የምሬን ነው እንዴ ይቺ ልጅ ቆይ ምንድነው አላማዋ እኔ ምን አውቂ ግን ቆይ ምን እያደረገች ነው እንጃላት ቆይ እኔ ጄሪ ማንነቴን ባላሳያት ሞቻታለሁ አዎ ጄሪ የምታሳያት ይሻላል እንዴ ወይ እንዴ እንደው በዚህ ቦቸራ በሚባል ልጅ አቅላችንን መሳት እኮ የለብንም እንዴ ባለፈው ስትሰሙም እንዳለ ይሻላል እንዴ ዛሬ ደግሞ ድጋሚ ወይኔ ዳግም ወይኔ ምን ሆነሽ ነው? ምንም አልሆንኩም። እንደዚህ ሆነሽ እያየሁሽ ምንም አልሆንኩም ስትይ ማምንሽ ነው እንደሚመስልሽ? እንግዲህ እኔ እንድኖር የተፈቀደልኝ ህይወቴ ነው እና ምን ለመኖር እየሞከርኩ ነው። ሄለን እየጠየኩሽ ነው። ምን ሆነሽ ነው? በየጊዜው የሰራኋቸው ስህተቶች ዋጋ እየከፈልኩ ብቻ ብቸኛ ለመሆንሽ እኔ ምክንያት እያደረግሽኝ እንዳይሆን። እንዴ ኧረ ምን በወጣሽ? ሄሉ እያስጨነቅሽኝ ነው። ምን እንደሆንሽ ንገረኛ ታዲያ። በዚህ በቃ እኔ በጣም ከፍቶኛል። አንቺን ለበደልኩሽ በደል በየጊዜው ዋጋ መክፈል ሰልችቶኛል። ፊት ነሳሽኝ እኮ እና እኔ ወድጄ ነው እንዴ? ወደሽ እንዳልሆነ እኮ ስለገባኝ ነው መጥቼ ላናግርሽ አልሞከርኩት። ሄሉ ግን እኮ አንቺን ብትሆኚ አጥፍተሻል። እሱን አውቃለሁ። በጣም አጥፍቻለሁ። ድጋሚ ስህተት ላትሰሪ ከጀርባ የሆነሽ ላትጎጂኝ እኔ አንቺ ቹቻ ሆነን ቃል ተገባብተን ነበር አይደል? አውቃለሁ። አንቺ ግን ጸጋ ምን ልታደርግ እንደምትችል እያወቅሽ የማሚን አድራሻ ሰጠሻት። እሱ እኮ ጥፋት ይገብቶኛል። ከጥፋትሽ በላይ ቆይ ምን እንዳናደረኝ ታውቂያለሽ? ምንድነው? ውሸትሽና ድርቅናሽ። ይኸውልሽ ከአንቺ ጋር ላለመጣላት ብዬ ነው እንደዛ ብዬ ዋሸሁሽ። ግን እኮ ሁሉንም ነገር እንድታስረጂኝ በክብር ጠይቄሽ ነበር። እሱማ አንቺ ግን ምንም አላደረኩም ብለሽ ሸመጠጥሽ። ስለጨነቀኝ እኮ ነው። ሄሉ ሙች በጣም ነው ያዘንኩብሽ። በጣም አውቃለሁ። እሺ አሁን ይቅርታ አደረኩልሽ እና አብረን ሆነን ይባል። እንዴት ነው ለወደፊት ህይወቴ ምንም ነገር እንደማታደርጊኝ የማምንሽ? እሱን አላውቅም። ሄሉ በእናትሽ በቃ ምንም ቢፈጠር አትዋሽኝ። እኔ እኮ ለጊዜው ጮህብሻለሁ እና እደድብሻለሁ እንጂ ምንም ቢፈጠር ባንቺ አልጨከንም። ታውቂያለሽ አይደል? እሱን እኮ ማስተዋል ስላልቻልኩ ነው እንደዚህ ሆኜ የቀረሁት። ለማንኛውም እሺ ነው ያልቀሽ። የምርሽ ነው ቤት? አዎ የምሬን ነው። በጣም ናፍቀሽኝ ነበር። እኔ በጣም ቆይ አንቺ ምን ለማድረግ እየሞከርሽ ነው? ምን አደረኩ? ይህች ናትና ጄሪ ቆይ ልትሸመጥጭኝ እየሞከርሽ እንዳይሆን ብቻ። እየሸመጠጥኩሽ አይደለም ግን ደግሞ ምን እንዳደረኩ ስላላወቅኩ ነው። ባለፈው ሳምሽው እሺ ሁን አልኩኝ። ደግሞ ጭራሽ እኔ ቀሚስ ለብሼ አብሬ አልጨፍርም ስል አንቺ አብረሽ ሄደሽ ቀሚስ ለብሰሽ ጨፈርሽ። ቆይ ማን ነግሮሽ ነው? በአንቺ ቤት ሚስጥር ሆኖ የሚቀር መስሎሽ ነበር አይደለ? አይ እንደዛ አይደለም። ጭራሽ ብለሽ ደግሞ ዛሬ ድጋሚም ሳምሽው አይደለ? ምን? በአንቺ ቤት ተደብቀሽ መሳምሽ ነበር አይደል? ቆይ ይሄ ማን ነው ወሬ ብሎ የነገረሽ? እንዴ ወቸው ጉድ! ጄሪ ምንድነው የሚያውረገርጋት? ምን ተፈጥሮ ነው? ማንም ይንገረኝ ማንም፣ አንቺ አያገባሽም። ይሄ የሚመለከትሽ ጉዳይ አይደለም። እሺ ቆይ አሁን ምን ይሁን ነው የምትይው? ለምንድን ነው ከልጁ ራስ አልወርድም ያልሽው? ከማከቦቼ ራስ? አዎ ከቦቼ ራስ። ቆይ አንቺ ብሰማው ምን አገባሽ? ምን አገባሽ ነው ያልሽው? አዎ ምን አገባሽ? ምን አገባኝ? ለነገሩ እኔ ምን አገባኝ? ለምንድን ነው የሚያገባኝ? ድብን አድርጎ ነው የሚያገባኝ እኮ። በምን ምክንያት? ምክንያቱም ቦቸራ ጓደኛዬ ስለሆነ። እና ለኔ ጠላቴ ነው እንጃልሽ። ግን ከኔ ጋር በጣም ብዙ ክፉና ደግ ነገር አሳልፈናል። ምን አይነት ነገር ባክሽ? ምን አገባሽ? ጄሪ ግን ስድስተኛ ስሜቴ የሆነ ነገር ሹክ እያለኝ ነው። ማለት ቆይ አንቺም ስድስተኛው ስሜት ያወራል እንዴ? ደግሞ ምንድነው ሹክ ያለሽ? ቆይ ግን ቦቸራን አፍቅረሽዋል እንዴ? ማ እኔ ጄሪ? አዎ አንቺ። ይሄ ጉማሬ እንኳን አይደለም ላፈቅረው ቢጠበስም አይሸተኝም። እሺ አይደል? እኔ ግን እንደዛ አይመስለኝም። አይምሰልሻ ታዲያ? የኔ ቆንጆ የሆነ ሰዓት ጊዜ ወስደሽ ራስሽን ብታዳምጪ ጥሩ ይመስለኛል። እኔ ግን አሁን መሄድ ነው።
ቡቸራ ጋር ነው። እረሳሽው እንዴ? ቦቼ እኮ ራሱ ነው ፈልጎ የሚመጣው። እኔ ፈልጎ ሄጄ አላውቅም። ባይ ጄሪ። ይቺ ናትና ጄሪ። ቆይ እኔ ላይ ነው ይሄ ሁሉ ጢባል? ታታለሽ ማንነቴን ባላሳይሽ እኔ ሙቻታለሁ። እንደሞ ከቡሻ ጋር ምን እየሆናችሁ ነው? ቆያላችሁት? አብሮታችሁ ነበር ነው? እናውራም አናውራም አሁን ምን እየተፈጠረ እንዳለ ብቻ ንገሪ። አይ ቲንክ ከቡሻ ጋር ፍቅር ለመጀመር የቸኮልክ ይመስለኛል። እንዴት? አንዳንድ ያልጨረሳቸው ነገሮች አሉ። ከሄዋን ጋር ያለውን ነገር ነው አይደል? አዎ። ቆይ ከአንቺ ጋር ከሆናችሁ በኋላ የተፈጠረ ነገር አለ እንዴ? ለእሷ የሚያሳየት ነገር ምንም ምቾት እየሰጠኝ አይደለም። ማለት ሁሌ ባገኘት ቁጥር ፒያሪ ነው። ከኔ በላይ ለእሷ ነው የሚጨነቀው። ድንገት ከሚሄ ጋር ከጣሉ በቃ የሚናደደው አቡሻ ሆኗል። እና ደግሞ ይሄ ነገር ለኔ ምቾት አልሰጠኝም። ታዲያ ግን እኮ ይሄ ከድሮም ጀምሮ ያለ ባህሪ ሆኖ አይደል እንዴ? እንጃ እኔ ሳስበው የሆነ ያልወጣለት ነገር እንዳለ ይሰማኛል። በዛ ላይ ደግሞ ምን? በዛ ላይ ያሳለፍኳቸው ህይወቶች በሙሉ የሰዎች ሰከንዶች እንደሆንኩኝ እንዲሰማኝ አድርገውኛል። ስለ ያሬድ ነው አይደል የምታወራው? አንድም በሱ ምክንያት ግን ደግሞ ከዲቡን ጋር በጣም እንቀራረብ ነበር። አሁን ደግሞ አቡሻ ለሄዋን የሚያሳያትን ነገር ሳይ ከፋኝ። ስሜትሽ እኮ ገብቶኛል፣ ግን ደግሞ ይሄ ትክክለኛ ነገር አይደለም። ቆይ እሺ እኔ ምን ላድርግ? ይሄ ነገር ለኔ ምቾት አልሰጠኝም ብዬ ስነግረው ቅንጣት ያህል እንኳን ለመስማት እኮ አይሞክርም። ፕሊስ በቃ ሄሉ ተረጋጊና ነገሮችን ቆም ብለን እናስበው። ባስብ ምንም የረባ መላ ላገኝለት አልቻልኩም። እኔ ግን አቡሽን ሳይሆን እኮ ባንቺ በጣም ደስተኛ ነኝ። እኔም እኮ የሚሰማኝ ስሜት እነሱ ነው። ግን ደግሞ ለሄዋን ያለውን ስሜት ሳይ ይሄኔ እኮ ሚኪ ባይኖር ኖሮ ጥሩኝ ወደ እሷ ይሄድ ነበር ብዬ እንዳስብ ያደርገኛል። እሺ እኔ ምን ላድርግ? በቃ ሄሉዬ በእናትሽ ተረጋጊ። ለሁሉም ነገር መፍትሄ እንፈልግለታለን። እሺ ጄሪ እንዴት ነሽ? እንጃልሽ። ምን ነው እየተናደድሽ ትመስያለሽ? ችግር አለ እንዴ? ቆየች ልጅ ግን አላማዋ ምንድን ነው? ማናት? ያቺ ሄቨን ተብዬዋ ናታ። እንዴ ደግሞ እሷ ምን አደረገች? ቆይ ልጁን ምን አድርግ ነው የምትለው? እዮሲን ባልሆነ እዮሲን ቢሆንማ ተገላግዬ ነበረ። ቆይና ማንን ነው? ቦቼን ነው። እሱ ነው እንዴ? አዎ እሱ ነው። ባይገርምሽ ባለፈው ስማው ነበረ ጭራሽ ብላ ዛሬ ደግሞ አትደግመው መሰለሽ? አትይኝም። ጄሪ ትሙት የምሬን ነው። ቆይ እንዴት? አላውቅም ግን በጣም እያበዛችሁ ነው የምር። እንዴ ቆይ እኔ አልገባኝ። አንቺ ለምንድን ነው እንደዚህ ተናደድሽ? ማን ጄሪ? ሆ አላወቅሽኝም። እሺ እኔ በምንም ሂሳብ ሆነ በምንም ሁኔታ ልናደድ አልችልም። ጭራሽ መናደድ ትላለች እንዴ? እቺ ደግሞ ጄሪ ሙሽ ግን ብታምኚ ነው የሚሻልሽ። ምን ነው ማምነው? መናደድሽና እሰይ ደግ አደረኩ። እንደውም እንኳን ተናደድኩ። እሺ እንደውም ደስ ይበልሽ። ልንገርሽ እረድብን ቅጥል ብያለሁ። እጭ እኮ እንደዚህ ስትይ ነው የሚያምርብሽ። እኔ ግን ሳስበው አንድ ነገር ይሰማኛል። ምንድን ነው እሱ? ሄቨን ቦቸራን አፍቅረዋለች። እሱማ የሚሆነው ሙቼ ነው ቆሜ። እንዴት? በፍጹም ሊሆን አይችልም። እሺ ለምንድን ነው የማይሆነው? ምክንያቱም ሰማሁን አንቺ ከቦቸራ ጋር እየጠፋሽ ማለት እኔ ዮሲን በቤት አደርገዋለሁ ማለት ነው። ኢንኮ ውይ ሄዋን ስንት ቦታ እንደፈለኩሽ አይዲያው የለሽ። ለምን ፈለግሽ? አይ ኒድ ዩ ሄልፕ። ምን አይነት ሄልፕ? እቺ ጸጋ የምትባል ልጅ ለሁለቱን እንድንደፍቃት ፈልጋለሁ። ምን ጸጋ ነው ያልሽው? አዎ ጸጋ። ለምን? አንቺ ደግሞ እያወቅሽ ወንድሜን አጥምደዋለች። ይኸውልሽ ተይ ብዬ ዋርኒንግ ብሰጣት እራሱ እኮ ምንም ልትሰማኝ አልቻለች። ታዲያ ከዴቭ ጋር ሆናችሁ አስጠንቅቃችኋት አልነበር እንዴ? እሱማ እኮ መጀመሪያ አስጠንቅቀናት ነበር። ከዛ መንገድ ላይ ከወንድሜ ጋር ስትንጓት አላየኋትም። ከዛ ይኸውልሽ ዴቭን ጠራሁትና ጸጋን እንድፈቃት ስለው እኮ ነው የቂጤ ዋንጫ ወለቀ ምናምን ብሎ የጠፋው። ለካ ለዛ ነው። ስለዚህ እኔና ዴቭ ችግራችንን እስክንፈታ ድረስ እኔ ደግሞ የጸጋን ችግር መፍታት አለብኝ። ብቻ መፍታት አለብኝ ያልሽው በድብድብ እንዳይሆን። በንግግር የምትሰማው ጉድ አይደለችማ እንዴ ሶሲ። ልጅቷ እኮ በጣም ከባድ ሰው ነች። ትሆና ታዲያ እኔና አንቺ ሆነን ልክ እናስገባታለን። እሱማ እኮ ልክ ነሽ፣
ግን ሶሲ ግድ የለሽም ይሄ ነገር ቢቀርብንና በሌላ መልኩ ብንሞክር ይሻላል። የሚባል ነገር የለም። እንደፍቃታለን። ወይ ሶሲ ካልሆነ ከሌላ ሰው ጋር ሆነሽ ትደፍቂያት? እቺ ናትና ሶሲ። አንቺ እኔ ላንቺ ብዬ ያኔ ሄርሜላን መድፈቄን ረስተሽው? አይ እሱንማ እኮ ረስቼው አይደለም፣ ግን በቃ ልጅቷ ዝም ብላ ታስፈራኛለች። እባክሽ ምንም አያስፈራም። እኛ እኮ ሽጉጥ ተጋፍጠን ያለፈን ሰዎች ነን። ረሳሽው እንዴ? አይደል? አሁን በቃ ስለዚህ አሁን ሄደን እንደፍቃታለን። እሺ በቃ ግን ከዛ በፊት አንድ ነገር እናደርግ። ምን እናደርግ? ይኸውልሽ መጀመሪያ አሁን እንሄድና ለአንዴና ለመጨረሻ ጊዜ ማስጠንቀቂያ እንሰጣታለን። ከዛ በኋላ ይኸውልሽ ከትምህርት ቤት ልክ ስንለቀቅ እንከታተላታለን። ወንድምሽን የምታገኘው ከሆነ ደግሞ እንደፍቃታለን። ዋው ይሄ ምርጥ ሀሳብ ነው። እስከዛ ግን በቃ የረሳናቸውን አንዳንድ ነገሮች ማስተርቾቿ ጋር ሄደን ብንሰለጥን አሪፍ ነው። ያ እንደውም በጣም ጥሩ ሀሳብ አመጣሽ። ይኸውልሽ መጀመሪያ ወደ ጸጋ እንሄዳለን፣ ከዛ ደግሞ ወደ ማስተርቾቹ። ነይ በቃ ሄቡዬ እንዴት ነሽ? አለሁልሽ። ምን ነው ፊትሽ ልክ አይደለም? ችግር አለ እንዴ? አረ ችግር የለም። ለነገሩ ቦቼ እያለ ምን ችግር ይኖራል ብለሽ ነው? ምን ማለት ነው? ምንም አለ አይደለ? ጥሩ እየተቀራረባችሁ ነው ለማለት ያክል ነው። ጥሎብሽ በሰው ህይወት ውስጥ ጣልቃ መግባት ትወጃለሽ ልበል? ምን ላድርግ? ወድጄ እኮ አይደለም። እና ማን አስገደደሽ? ምናልባት ፍቅር። አይ ቤቲ፣ የሆነ ነገርሽ ደግሞ እኮ በጣም ያሳዝነኛል። ደግሞ ምን ያሳዘነሽ? እዮሲን አንቺ ብቻ ለማድረግ የምትሄጂበት መንገድ በጣም ያሳዝነኛል። ምን ማለት ነው? ምንም እንዲሁ ነው። ኦ አንቺ ልጅ ግን ንግግሮችሽ ምንም አይጋቡኝም አይደል? ይልቅ እሱን ታዩና ስለ ቦቼ ንገሪኝ እስቲ። አሪፍ ልጅ ነው አይደለ? አዎ ጥሩ ልጅ ነው። በተደጋጋሚ እኮ አንቺ ጋር እየመጣ ሲያስቅሽ ያው እንደተመቸሽ ገምቻለሁ። ቆይ አሁን ምን እንድነግርሽ ነው የፈለግሽው? አረ ምንም እንዲሁ ነው። ስለ ቦቸራ ምን ማወቅ ነው የምትፈልጊው? አይ አለ አይደለ እስካሁን የፍቅር ጥያቄ አላቀረበልሽም ወይ ለማለት ነው። እኔ እና እሱ መሀል እንደዚህ አይነት ነገር አይኖርም። ይሄማ በፍጹም አይሆንም። ለምን? ምክንያቱም ጥሩ እየተቀራረባችሁ ነው። ብቻይነትሽን አስደስቶሻል። በዚህ ላይ ደግሞ እሱ ጋር ስትሆኚ ብቻ ነው የምትስቂው። ታዲያ ከዚህ በላይ ምን ትፈልጊያለሽ? አሀ እያሰብሽልኝ መሆኑ ነው? እንደዛ ነገር እንዳትጨነቂ፣ አንድ እርግጠኛ የሆንኩበትን ነገር ልንገርሽ። ምንድነው እሱ? በዚህ ምድር የቀረነው እኔና ዮሲያስ ብቻ እንኳን ብንሆን መቼም የፍቅር ምርጫ ያላደርገው። ስለዚህ ስጋት አይግባሽ። የምርሽን ነው ሄቪ? አዎ የምሬን ነው። ምን ነው? አይ ምንም ይኸው አለ አይደል እንዴ ነው ከሆነ ጥሩ። ከዚህ በኋላ በግል ህይወቴ ጣልቃ እንዳትገቢሽ። አልገባም። መልካም ቀን። ወይ አረ ሰው ጠራ ሲሉኝ ሰው ያስጠራኝ መስሎኝ የኔ ቦቦታ መስለ ምንድን ነው የፈለግሽኝ? እንጃልህ ይኸውልሽ ሴትዮ ትሰሚኛለሽ? እኔ በጣም በስራ የተወጠርኩ ባዜ ሆንኩ ሰው ነኝ። እሺ አሁንም ቢሆን የመጣሁት ምንድነው የሴት ልጅ ይግፋለሁ። በእውነት የሴት ልጅ ይግፋለሁ። እዚህም ቦቼ ነው እዛም ቦቼ ነው ሁሉም ጋር ቦቼ ነው። ገብቶሻል? አሁንም ቢሆን በሴት ልጅ አልጨክንም። በሴት የሚጨክን አንጀት የለኝም። ለስማት ብዬ ነው የመጣሁት። ምንድነው እሱ? ተናገሪ። ቆይ አንተ ልጅ ግን ምንድነው አላማ? ምንድነው አስተር ቦታ የሚያርመጠምጥ? የኔስ ምን አባቴ ያውቃለሁ? ይሄ ውበቴ ነው። እዚህም ይጥደኛል እዛም ይጥደኛል። የት አሁንማ ምን ተባለ? ሻይ ቤታችንን በወክዬ በቆቀር ሻጭነት በቁንጅና ውድድር ልወዳደር ነው። ማዕከላዊ ኮሚቴ ነው መጥቶ የጠራኝ። ቦቼ እኔ እየቀለድኩ አይደለም። አንቺ ግን ምንድነው እንደዚህ ጭርጭር የሚያደርግሽ እንደ ቆቀር መጥበሻ ዘይት? ኬቨን ጋር ምንድነው ያደረጋችሁት? ያረሱ ነገር ማታ እኔ ራሱ ያደረግነውን ካደረግን በኋላ ይኸው ቀልብ ስቶኝ። እንዴት? ኧረ ተይ፣ ይኸው ዛሬ ሻይ ስባል ቡና፣ ቡና ስባል ወተት፣ ወተት ስባል ማኪያቶ፣ ማኪያቶ ስባል እርጎ ሳቀርብ እኮ ነው ያልኩት። ቅድም እንደውም ማለቂያዬን ምን አልኳት? አንተ አልኳት። እኔ ስትለኝ አዎ አንተን። ማን ነው አንቺን? ዞሮብኝ አይምሮ ይሄው። ቆይ ከመሳም ውጪ ሌላ ያደረጋችሁት ነገር አለ እንዴ? አበስኩ ገበርኩ። አንቺ የፈለግሽው ነው እንዴ? ምን እንድናደርግ አስበሽ ነው? እንጃልህ። ቆይ ለምንድን ነው ግን አንተ አርፈህ ስራን የማትሰራው? የራሳሽው እንደ ጄሪ። እኔ እኮ ነኝ ስራዬን አረፌ እየሰራሁ ተፍ ተፍ እያልኩ ያለሁት። አንቺ እኮ ነሽ መተሽ የበጠበጥሽኝ። ቦቼ እኔ እየቀለድኩ አይደለም። ያረች ልጅ እንዴት ብዬ ልንገራት? አንቺ ሴትዮ በጣም እየተንጨረጨርሽ እኮ ነው። ማ እኔ ጄሪ? አንቺ ጄሪ። እሱ ሲያምርህ ይቀራል። እሺ እኔ የምለው ቆይ አንቺ ልጅ እንዴት ነው አፍቅረሽኛል? ማን? እኔ ጄሪ ብትጠበስም አትሸተኝም። እሺ እኮ ለነገሩ እኔም እኮ እንዳላፈቀርሽኝ ስለገባኝ እኮ ነው አስሬ እየሮጥኩ በገን እየምሳመው።
ቦቼ ምን ቦቼ ምን አንቺ አይደብርሽም እንደ ጓሰተ ይኸውልሽ ይሄ ውበቴ ያፋጃላቃለሁ ስንቱን የሚያተራምስ ውበት ነው ያለኝ ግን እንዳንቺ አይና ፈጥቶ ጥርሳ ገጥቶ የመጣ ፍቅር አጋጥሞኝ አያውቅም ስርዓትን ያዝ እሺ እኔ ግን ስታፈቅሪ እንዴት ሆኛለሽ ብዬ አንድ ቀን አስቤ አላውቅም ይኸው እንደ ባንዲራ ተውለበለብሽ እኮ ነው አዎ ነው እንታ መጫለሽ እንደውም ይኸውልሽ ካንቺ ጋር ሆኜ ራሱ እምትታየኝ ገድዬ ነች ሂድ ወደ እሷ ይለኛል ልቤ በቃ ሂድ ተሳም ምን አፈቀችኝ ይኸውልሽ ምስል ላድርስ ይሁንክ ጅላንፎ ገንፎ ነው እሺ ኧረ እባክሽ ይኸውልሽ እኔ ብትጠበሽም አሸችኝም እሺ እንዴት በእንጨት እንኳን አልነካሽም ጎማሬ እኔ ወደደ ጊዜ ውበቴ ሸጋሎ ገነቴ ቆይ ምን አድርጊ ነው የምትለው? ከወንድሜ አጠገብ ራቂ ብልሽም እኮ ምንም ልትሰሚኝ አልቻልሽ። ባልርቅ ምን ልታመጪ? ተይ ጸጋ፣ እንደሱ አትበይ። ደግሞ አንቺ ምን ቤት ነሽ? ብቻ እኔን ሔዋንን እንዳይሆን እንደዚህ እያልሽ ያለሽ ምን አልሽ? አንቺን ሳይሆን እችን ነው እየተናገርኩ ያለሁት። ሰሚኛልሽ ጸጋ፣ ሶሲ ነካሻት ማለት እኔ እንደነካሽኝ ነው እሺ የምቆጥረው? እኮ አንቺ ማን ስለሆንሽ? ምን ስርዓትሽን ያዥ እሺ። ባሊዝ ምን ልታመጪ? እደፍቅሻለሁ። ምን ነበር መድፈቅ? እሱን በቲዮሪ ሳይሆን በፕራክቲስ ብናሳይ ይሻሻል። አንቺ ደግሞ ምንድነው እንደ ጦስ ዶሮ ዙሪያዬን የምትዞሪ? ጸጋ፣ እቺ ንግግርሽ የምትቆጭሽ ቀን ይመጣል እሺ። እንደዛ ከሆነ እኔ ጸጋ ማን እንደሆንኩ አሳያቸዋለሁ እሺ። ሶሲ ወይ ይሆን እየተሳካለን ይመስልሻል? እባክሽ እቺ ምንም የምትፈራ ጉድ አይደለች። እና ታዲያ ምን ተሻለን? በቃ ወደ መጨረሻ እርምጃችን መሄድ አለብን። ማለት ወደ ደፈቃው? አዎ መድፈቅ አለብን። በቃ ሶሲ፣ እንደዛ ከሆነ ማስተርቾቹን አሁኑን ሄደን እናገኛት። እሺ ነይ በቃ። እኝክ ቋንቺ ላይ ምኮረሽ ነው የምታለቅሽ? ምን ሆንኩኝ? ኧረ ኮቾሮ እንደተቀማ ህፃን ልጅ ስቅስቅ ብለሽ እያለቅሽ ደግሞ ምንም አልሆንኩም ትይኛለሽ እንዴ? ኧረ ኧረ ይቺ ምን ጉድ ነች? እሺ ምንድን ነው የሆንኩት? ቅድም ሄቨን ጋር ስትጨቃጨቅ አይቼሻለሁ። ማ እኔ ጄሪ? አዎ አንቺ ጄሪ። አልተጨቃጨቅኩም። ቆይ እኔ የምለው ቀንተሻል እንዴ? በማን ምቀረው? በቦጋለ ነው። ለምንድን ነው በሱ ምቀረው? ሄቨንዬ ነቻ ከከንፈሩ በላይ ከጉንጩ ደግሞ በታች አርጋ ስለሳመችው ነው። ማ እኔ ጄሪ ነኝ በሱ ምቀረው? ለምን 10 ጊዜ እየሳመችው አታድር? ምን አገባኝ? እኔ እኮ ጄሪ ነኝ። ወገኛ አልቀረብሽም። ምን ለማለት ነው? ቀናት ጭርጭር አድርጎሻል። እኔ የምለው ጄሪ ቦቸራን ከጅለሽዋል እንዴ? አንተ ልጅ ስርዓትን ያዝ። እኔማ ስርዓቴን ይዣለሁ። እኔ አሁን የጠየቁሽ ጥያቄ ከጅለሽዋል ወይ? አልከጀልኩትም። አንደው ጄሪ ዋሞች እሱ እንኳን ግን አይመስልኝም። እንዴት? አሃ ዛሬ ሳይሽ ቦግ ብለሻል ጄሪዋ። ከሄቨን ደግሞ ተጣላሽ። ደግሞ አሁን እናት እንደሌሎች ለብታይ ቁጭ ብለሽ ስቅስቅ እያልሽ እያለቀሽ ነው። እና ምን ይጠበስ? እሱማ ምን ይጠበሳል? በዚህ በኑሮ ውድነት ደግሞ ምን ይጠበሳል? እንዴው ካቅማ እንኳን በቆሎ ጠብሰን እንዳንበላ ተወዷል። በቆሎ እግራችንን እጥፍጥፍ እጃችንን እጥፍጥፍ አድርገን መቀመጥ ነው እንጂ ታዩና ኑሮ ውድነቱን። እኔ ግን ዝም ብዬ ሳይሽ ቦቸራን ወደሻል። አልከጀልኩትም። እንደውም በቃ ላንቺ የምትሆን አንድ ሙዚቃ ልጋብዝሽ። በቃ ወደዛ ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ አለሽ ሙዚቃ። በቃ ላይ ማርክ ስርዓትን ያዝ ብያለሁ። ስርዓትን ያዝ። ኧረ እኔ ኤመዲ ነኝ ነው? አዎ ነው። ቆይ እሺ፣ እንዴት ልክ እንደማስገባት ይሄ ዶማ። ቆይ እንደዚህ ሙድ እንዳያስገበኝ የምትቀር መስሎሃል? እኔ ጄሪ አይደለም። ጠጊዬ፣ እንዲሁም ዛሬ በጣም ስፈልግሽ ነው የመጣሽው። ምን ነው? በጣም እየተከታተልሽኝ ነው ያለሽው። ታውቆሻል? ለምንድን ነው? ያው እንግዲህ ለምን እንደምከታተልሽ ልቦናሽ ያውቃል። እስቲ ግልጽ አድርጊልኝ።
እየተከታተልኩሽ ያለሁትማ እርዳታ ያስፈልግሻል ብዬ ስላሰብኩኝ ነው። የምን እርዳታ? ጸጋ በእናትሽ ስለምን እያወራው እንዳለ ያወቅሽ ምን አለባት ታደርቂ? እኔ አልገባኝ። ምን ሆነሽ ነው ደርሶ ለኔ ተቆርቋሪ ሆንሽ? ላንቺ የተቆረቆርኩትማ ሰው ስለሆንኩ ነው። አሃ አንቺ አውሬና ሰይጣን ስለሆንሽ ለኔ አትቆረቆሪም እያልሽኝ ነው? ቆይ ጸጋ ግን ምኑን ከምኑ ነው የምታገናኘው? አሽሙርሽ እኮ በጣም ግልጽ ነው። ነው ወይስ ነገር የማይገባኝ ደነዝ ነው መመስልሽ? አንቺ እንደፈለግሽ ማለት ትቻለሽ። እሺ አንቺ ራስሽ ግን ከኔ ጋር ያለሽን ጸብ አጥብቀሽ የምትወጂው ነው የሚመስለኝ እኮ። በምን ምክንያት? ምክንያቱም ስታውሽ ስለማትተይ፣ ስርቅሽ ደግሞ ስለምትከታተይ። እኔ አንቺን ጸብሽን ፈልጌ አይደለም እየተከታተልኩሽ ያለሁት። እና ፍቅሬን ፈልገሽ ነው? እሱንም አይደለም። እና እኔ እንጃ ከባለፈው ቀን ጀምሮ ስላንቺ ማሰብ ማቆም አልቻልኩም። እውነት? አዎ ጸጋ። እና በቃ ያን የሆንሽውን ነገር እንድትነግሪኝ እፈልጋለሁ። እሺ ነገርኩሽ እንበል። ከዛማ በህይወትሽ ዋጋ ያስከፈሉሽ ሰዎች ካሉ ተገቢውን የህግ ቅጣት እንዲያገኙ እናደርጋቸዋለን። በጭራሽ እንዳታስቢ። ለምን? ምክንያቱም ይህንን ጉዳይ መነካካት የህይወትን መስዋዕትነት ሊያስከፍል ስለሚችል። ምን የህይወት መስዋዕትነት ነው ያልሽው? አዎ ከባድ መስዋዕትነት ያስከፍላል። ስለዚህ አርፈሽ ቁጭ በይ። እሺ ቆይ ጸጋ፣ እንደዚህ የምትኖሪው እስከ መቼ ነው? እሱ አንቺን አይመለከትሽ። ለምን? ቤዛ ምን እንደሚያስደስተኝ ታውቂያለሽ? ምንድነው እሱ? አንቺ ደርተሽኝ የሚያስጨንቀኝ ህይወቴ ችግር ከሚፈታልኝ ይልቅ አንቺን እያሰቃየውሽ ስርስርሽ እያልኩ ህይወትሽን ብጥብጥ እያደረግኩት እንባ በእንባ ሳደርግሽ የማገኘው ደስታ ይበልጥብኛል። ለምን? እኔ እንጃ፣ ምናልባት ስለማልወድሽ ይሆን? እኮ ለምንድን ነው የማትወጂ? እንግዲህ አጨቅጭቅኝ እንዴ! ያማታል። ፈጣሪ አለ። ቆይ እቺ ልጅ እያበደች ነው እንዴ ያለችው? እንደው በቂ እንደው ግርም ምን የምትለኝ እንደው አይ ታንተ ታድቅብኛል አንተትማ እንጂ እንጀሬ ደሞ ምን አድርጌ ነው? ቆይ ሴቶቹ ምን አስነክታችሁ ነው ቦጌ 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 የሚሉት? ቦጌ ሙባለኝ ቦጌ ሙት እንዴ? ቆይ ማሰ ሲያውጋ ሰምተ ነው? እቺ ጀሪ ከኢቨን ጋር ተጣልታለች ባንተ የተነሳ አትለኝም? ልሞትልህ። እሺ ለጥቆስ ብሎ ነው ለጥቆ ማለት ብቻ ቁጭ ብላ ስክስክ እያለች ታልጎረጉረው ጀመረ። እንባ ኋላስ እሺ ተያስ በኋላማ ማለት ነው ጠጋብሊ ቦጌን ከጅልሽ ኖሯል ስላት አቀላብር መሰለ። እውነቱን ስነግራ ጊዜና እኮ ነው። ታዲያ አንተ ወንድም ይዋዛ መሰልኩ እንዴ? ቦጌን ሳታውቂው ከጅልሽዋል ብሊ እንቅጩ ነገርኳት። እውነቱን ነገር ይኸው ምን አለች ኋላስ? እምብኝ ብላ ስትፎክር ጊዜ እኔ አንተ ወንድም ባናቷ ላይ አንድ ሙዚቃ ለቀኩባት። ምን የሚለው ሙዚቃ? ድንገት ሳላስበው ወጥን ሳይኖረኝ ከበገየ ፍቅር ስቅስቅ ቀርቦ ያዘኝ የሚለውን ሳጫውጋ ጊዜ ማለት ነው ብድግ ብላ ተረፍ ብላ ተነሳች። ይኸው የልቧን ስነግራት እኮ ነው። ዋትስአፕ እኔማ እንዴት እሱ መች ጠፍቶኝ። ኋላስ ምን አለች? በኋላማ ድንጋይ አንስታ አንገቴ ልትለኝ ስትል ያፈቀረ ሰውና ተስፋ የቆረጠ ሰው ኋላ መላም የለው ብሌ እየሮጥኩ ስፈጠን መጣሁ አንተ ጋር። ደግ አደረክ እንኳን መጣህ። እዲያው ለኔ ነው። ቆይ ግን እኔ የምልህ እንደው ምን ብታስነካቸው ነው? ኧረ እኔ ምኑን አውቄው። የሁሉ እኮ የተነሳው ሄቨን ስለሳመችህ እኮ ነው። አይታል እንዴ? ኋላስ ኧረ የእሷን ነገርማ ተወው። ስንቱ ከተሜ ነኝ ባይ ሲከጅሏን ኖሯል። አንተ ባቋራጭ ኖረህ መጅለፍ እንዲያ ነው ብለህ ነው? ታዲያ ተሄ በኋላ ምን ኖሯል ብለህ ነው? ተሄ በኋላ ለውስ መድኃኒዓለም የሚያውቀው ነው። እንዲያው ግን አስደስተኛል። ልሞትልህ? ቦጌ ሙት በለኝስ? ኧረ ሙት። አለኩ መልክ ገኒ ከቸለችኝ። እንዲሁም እንደዚህ ስላስደሰትከኝ ማለት ነው አንድ ሙዚቃ አለቅብሃለሁ። ለቀቅብኝ። ጌታ የኩራታችን ምንጭ ቦቼ ቦቼ፣ የኩራታችን ምንጭ ቦቼ ቦቼ፣ የኛ መለያችን ቦቼ ቦቼ፣ የኛ መለያችን ቦቼ ቦቼ። ኧረ ጆሮ ግን እንዴት ያልከኝ? የኩራታችን ምንጭ ቦቼ ቦቼ፣ የኛ መለያችን ቦቼ ቦቼ፣ የኩራት በሱ ነው እንዴ?
እንደው ብሩኬ ስራን ይስጥ እንጂ ሌላ ምንም ነገር አልልህም። እሺ እንዴ ቆይ ምን አጠፋ? በአንተ ምክንያት እኮ ነው እዚህ ሁሉ ችግር ውስጥ የገባሁት። እኔ ደግሞ ምን አደረኩ? ከዴቭ ጋር ሆናችሁ የማይሆን ነገር ባትፈጥር ኖሮ ይሄን ጊዜ ጸጋን የመጋፈጥ ኃላፊነት የዴቭና የሶሲ ብቻ ይሆን ነበር። እሺ አሁን ደግሞ የማን ሆነ? አሁንማ በቃ እኔና አንቺ ሆነን ጸጋን ካልደፈቅናት ብላ ይኸው ማንቁርቴ ላይ ቆማለች። ማ ሶሲ ናት? አዎ። ታዲያ ምን ችግር አለ? ለሁለት ሆናችሁ ድፈቋታ። አንተ ያማሃል እንዴ? እያወራ ያለሁት እኮ ስለ ጸጋ ነው። እናቱ ሆና ለሁለት ታቅታችኋለች? አይ እንደሱም አይደለም፣ ግን ነገሩ እንደሱ አይደለም። እና ምንድነው? ጸጋን ከነካናት እመነኝ አትፋታ ነው። ለካ እሱም አለ። ታዲያ ምን ተሻላችሁ? እንጃልክ። ታዲያ ለምንድን ነው እኔ ላይ የምትበሳጨው? አንተና ይሄን ሁሉ ችግር የፈጠርከው። እኔ ቆይ ምን አደረግኩ? እሱ ተጨንቆ ፌንት ላድርግ ሲል እኔም የተሻለ ሀሳብ ነው ብዬ ይሻልኩት። ደግሞ እኮ የቂጡ ዋንጫ ወለቀ ምናምን እያልክ ታወራለህ አይደለ? አፍረተ ቢስ። የምር ይዋል። ይሄን አባባል ከየት እንዳመጣሁት እራሱ ምንም ትዝ አይለኝም። በቃ ዝም ብለህ እንዳመጣልህ እየተናገርክ እኔንም ይኸው ጦስ ውስጥ ከተትከኝ። አሁን እየየሽን ተይና ምን እንደምረዳሽ ንገሪኝ። ይኸውልህ ዴቭን ፈልጌ አጥቼው ነው። እሺ ስታገኘው ግን ንገረው። ይሄንን ነገር እንዴትም አድርጎ ቢሆን ያስተካክለው። ያለበለዚያ ግን ጸጋን ሳይሆን አንተና እሱ ነው እሺ የምደፍቃችሁ። አይሱስ ስንቱን ነው ያጨለለችው እግዚአብሔር። አንቺ ምን አለበሽ? ምን ማለት ነው? በአንቺ የተነሳ የግቢ እንዳለ እኮ አበደ ጨርቁን ጥሎ። እንዴ ቆይ ምን አድርጌ? ቦቸራን ስመሹ? ኡፍ አሁንስ? ቆይ እናንተ ልጆች እኔን ከመከታተል ውጪ ሌላ ስራ የላችሁ? እሱማ ነበረን፣ ግን ደግሞ ከዚህኛ ይበልጥ። ቆይ ማን ነግሮ ነው? ስትስሚውማ አይቻችሁ ነበር። ከዛ ደግሞ ጄሪ መታ ጨፈረችብኝ። የሷን እንኳን ተው። ብተውማ ደስ ይለኛል፣ ግን እንዳልተው የሚያደርገኝ ነገር አለ። ምንድነው እሱ? ይኸውልሽማ ካንቺ ከተለያየች በኋላ ጄሪ ስቅስቅ እያለች ስታለቅስ ነበር። አትቀልዳ። ማን ደፍሮ ይሞት? ቆይ ይሄን ያክል አስቀይሜያታለሁ ማለት ነው? እንደሱ እንኳን አይመስለኝም። እና ምንድነው? ቅናት ቢጤ ሸንቆጥ አርጓታል መሰለኝ። የልህም ባን ያነባችሁ። ቆይ በማን ነው መቀናው? ባንቺ ነዋ። በኔ ለምን? ምክንያቱም አንቺ ቦችን ስለሳምሽው እሷ ደግሞ ስላፈቀረችው ቀናች። ምን ማርክ? የምርህ ነው? አዎ የምሬ ነው። ቆይ እንዴት? እሱን አላውቅም፣ ግን ጄሪ ቦቸራ እንዳፈቀረችው እርግጠኛ ነኝ። ኖ ይሄማ ሊሆን አይችልም። አዋ ለምን? ማለቴ ጄሪ ለጨዋታ ስለምትቀርበው ነው እንጂ እንደዛ እንኳን ያሰበች አይመስለኝም። አረ መስሎሽ ነው? እንደውም የሆነ ዘፈን ስለጋብዛት እንዴት እንዳደረጋት። ቆይ የምን ዘፈን? ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ እያልኩት ዘፍንላት ማለት ነው። ድንግጥ ነው ያለችው። የምርህን ነው? አዎ የምሬ ነው። አሃ ግን ሄቨን ስሚ፣ አንድ ነው እሺ ልጁ፣ ብትስማሙ ይሻላል። እኔ ልሂድ በይ። ቆይ ግን ከመሄድ በፊት ብትስማሙ ስትል ምን ለማለት ፈልገህ ነው? እሱ ቀስ እያለ ይገባሻል እንዴ። ቆይ ይሄ ልጅ ምን ለማለት ፈልጎ ነው? እንዴ ጓደኛዬ፣ ቆይ ምን ሆነሽ ነው ብቻሽን ቁጭ ያልሽ? እባክሽ አንቺ በጣም ደብሮኛል እኮ። ምንድን ነው ያስደበረሽ? በቃ ያቡሻ ነገር በጣም እያስጨነቀኝ ነው። ሄለን አሁንም አቋሟን አልቀየረችም ማለት ነው? ያው እንደዛው ነች። እኔም አናግራታለሁ ብዬ ነበር፣ ግን ምንም ልንገናኝ አልቻልንም። ሁሉንም ነገር ላስረዳት ሞከርኩኝ፣ ግን እሷ በቃ ምንም ልትረዳኝ አልፈለገችም። እሱም የሆነው አይደል? እንግዲያውስ የመጨረሻ ያልኩትን ውሳኔ አሳውቄዋለሁ። የመጨረሻ ውሳኔሽ ምንድን ነው? ከዚህ በኋላ የኔ ፔር እያለ የሚጠራኝ ከሆነ የኔና የሱ ነገር እንደሚያበቃለት ነግሬዋለሁ። አንቺ አምሻል እንዴ? ታዲያ ምን ላደርግ አንቺ? እኔም እኮ በጣም ጨነቀኝ። የፈለገ ቢጨንቅሽ እንደዚህ ይባላል እንዴ? ያልደረሰበት ግልግል ያውቃል አይደል የሚባለው? እንደዛ ለማለት ሳይሆን በቃ ቡሻ በጣም ስላሳዘነኝ ነው። እኔም ስለሚያሳዝነኝ ነው እንደዚህ እየሆንኩ ያለሁት። እሱ እኮ ገብቶኛል። እስኪ አስቢ ዮሐንቹ፣ በአንቺ ምክንያት ሁለት በጣም የሚዋደዱ ፍቅረኛ ማቾች ሲጣሉ ምን ያህል እንደሚያም። አዎ ልክ ነሽ። ያውም ልክ እንደ ወንድሜ የማየው ቡሻ። ዛሬ አግኝታሹ ነበር እንዴ? ቅድም ሊያናግረኝ ሞክሮ ነበር። ሲሪየስ ሆንኩበት። አስችሎሽ? ምን አማራጭ አለኝ? ደግሞ እኔ ፊት ካልነሳሁት ምንም ውሳኔ የሚወስን አልመሰለኝም። ምን አይነት ግራ የገባው ነገር ነው? ሄለንን እስኪ ምን አለበት ብትረዳችሁ? እሷ እኮ ትክክል ነች። እኔም በእሷ ቦታ ብሆን ሊሰማኝ የሚችለውን ስሜት ነው የተሰማት። እስኪ ደግሞ ቡሻን እናውራ። አይ እኔ አልሄድም። የምርሽን ነው? አዎ አንቺ የምሬን ነው። በቃ እሺ፣ እኔ እጄ ልፈልገው።
ቤትዬ አሪፍ ሰዓት ነው ያገኘሁሽ። እንዴ ደግሞ ምን ተፈጠረ? መቼም ሄቨን ቦቼ እንደሳመችው ሰምተሻል አይደል? እሱንማ እኮ ዳጊ ነገረኝ። አሁን ምርጥ ወሬ እሱ አይደለም እባክሽ። ታዲያ ምንድን ነው? ጄሪ እሱን ስትሰማ ምን አለች የሚለው ነገር ነው። እሺ ማርኬ ቶሎ ንገረኝ በቃ። ማርኬዬ ብለሽኝ ቀላል ነግሬሻለሁ። እና ምን አለች? ስቅስቅ ብላ እያለቀሰች ነው። አትቀልዳ። ማን ደፍሮ ይሞት? ቆይ እንዴት? ምን አውቄ ሄዳ ከሄቨን ጋር ተጣላች። ቦቸራ ላይ ፎከረች። ሁለቱም አልሰማሽም ሲሏት ስቅስቅ ብላ አለቀሰች። ምስኪን ነች። ቆይ ምን የሚያስለቅስ ነገር ተፈጥሮ ነው? ነገሩ ወዲህ ነው እባክሽ። ምንድነው እሱ? ስጠረጥር ግን ጄሪ ቦቸራን ከጅሏል ይመስለኝ። ፍቅር ይዟታል ማለት ነው? ኋላስ ግን ቆይ ሄቨን የያዛት ይመስላል? እሱማ ይመስለኛል። ዋናው ግን ቦቸራ ለሄቨን ያለው ስሜት ነው። ልክ ነሽ። ግን እንዴት ነው? ቆይ የወደዳት ይመስላል? ማ ሄቨንን? አዎ ሄቨንን ይመስለኛል። ቅድም ሲጀመር አይኗን ሳይው አላማረኝም። ስም ብሎ የሳመችውን ቦታ እየነካካ ልቡ ቅልጥ ሲል ነበር ብታቂ። ለነገሩ እኔም እንደሰማው ሂጅ አናግሪያት ነበር። ማ ሄቨንን? አዎ ሄቨንን። እና ምን አለች? መናገር ፈርታ ነው እንጂ ቦቸራን አፍቅረዋለች። እስኪ ማን እንደሙት በይ። ማርክ ሙት፣ የምሬን ነው። አይ ቦጋለ እንደው ምን እንደሚሻለው። እኔ ግን ሳስበው ከጄሪ ይልቅ ሄቨን የምትሻለው ይመስለኛል። እሱማ ምን ጥያቄ አለው? ታዲያ አንተ ለምን ትፈዛለህ? እና ምን ላድርግ? ያው ሄቨንን ሌላ ሰው ከቦቸራ እጅ ከሚወስዳት አንተ ቀስ እያልክ ብታቀራርባቸው ጥሩ ነው። እሱማ ሸጋ ሀሳብ ነው። ግን እሷን ምን እላታለሁ? የእሷን ነገር ለእኔ ተው። እኔ ሄቨን ወደ ቦቸራ ገፋታለሁ፣ አንተ ደግሞ ቦቸራን ወደ ሄቨን ተገፋዋለህ። ከዛ መስመር ላይ ይገናኛሉ ማለት ነው። አንቺ ቅመም እኮ ነሽ። ምን ላደርግ ማርክ፣ ቦቸራን ሳይሆን ምስኪን ነገር ነው። ደግሞ ጨዋታው እንጂ እኮ ልቡ የዋህ ነው። ጎሽ እናት አለም እንኳን ተረዳሹ። ስለዚህ እኔም የሚቻለኝን ነገር ረዳዋለሁ። እሺ ይሚ ዋትስአፕ አሁን ጨዋታው ደራ ይላል። ብራቮ ቤቲ። ቦቸራ አታ ቦቸራ አሁን በማይሆን ሰዓት በማይሆን ቀን ቦቸራ ብለህ ትጠራኛለህ? ምንድነው ስለጠራው ችግር አለው? አዎ ችግር አለው። ግጥም አድርጎ ነው ችግር ያለው። ምን አይነት ችግር? ምን አይነት ችግር? ምን ከመሰለ ሙዱስ መሰለ እንደዚህ ፍልቀት ቃል ገህ ያወጣኸኝ እንዴ? ለምን አይነት ችግር? እስማ አምቦልድ ገና ዛሬ ወንዱ ሞላ ላይ እንደሆንኩ በቃ ገባኝ። ወንዱ ሞላ ላይ ሞላ እቺ አፌ ላይ እኮ የተሳተች እቺ ተለይ ዘፈነላት ሞናሊዛ እሷ እኮ ነው። እና በቃ ዛሬ ወንዱ ሞናሊዛ እንደሆንኩ ገብቶኛል። ቆይሽ እንዴት? የሱ ታሪኩ ብዙ ነው፣ ግን ለፍንጭ እንዲሆንሽ ትንሽ ልንገርሽ። እሺ ምን እንደምትለኝ? ያሬድ አፍቃሪዎቼ በዙ እንዲህ ያቺ ተሳመብኝ ብላ ታለቅሳለች። እቺኛዋ ለምን ከዛሬ አየሁ ትላለች። ኧረ በቃ እንደው ግቢ በአንድ እግሩ ቆመ። የቀሩኝ ፎንቀይና ቤዛ ናቸው። ቤዛ እህቴ ነች፣ ፎንቀይም የቀስቴ ነች። ኧረ እባክህ መድኃኒዓለምን። ቆይሽ እንደዚህ ያሉ እነማን ናቸው? እሱ ምን አገባ ወሬኛ። አሁን ለምን እንደጠራኸኝ ንገረኝ እባክህ። ከዚህ በመሰለ ሙድ ውስጥ አስወጥተኸኝ ውድድ አትበል። እኔማ ብቻህን እኮ እንደ እብድ እያወራህ ስትሄድ ምን ሆነህ ነው ብዬሽ እኮ ነው። ወይ እንደ እብድ ማውራት እንደ እብድ ለብቻ ያወራሁ መስሎሃል? እኔ ከፍቅረኛዬ ጋር እያወራሁ ነው። ፍቅረኛ ሄዳለች። ያሬድ ኦፊስ ናችሁ? ሃይ ናርዲ፣ እንዴት ናችሁ? ሰላም ነው? እኛ ደህና ነን። ምነው ጓደኛዬ ነው ፈር እንዴ? ኧረ እኔ አሁንስ በቃኝ። ኧረ እባክህ ያሬድ ንገራቸው እባክህ በቃኝ። ምንድን ነው የምነግራቸው? ቺክ የሚባል ነገር በቃኝ። ይኸው በአፍንጫዬ ሊወጣ ነው እንዴ? እጄ ላይ ያሉትን እራሱ ምን ላድርጋቸው? እሺ በሰልፍ ነው ሳርም አይደል እንዴ የምውለው? እለፊ እያልኩ ኧረ እባክህ ልሙትልሽ። አልቀረብም። እኔ እኮ በቃ ውበቴን አይታችሁ ጠርቷችሁ እንደመጣችሁ እኮ ገብቶኛል። ግን እኔንም ተረዱኛ እንዴ። ያሬዶ ጀለስሽ ምን ነው? ስታይሉ ነው እና እኛን ይሰክሰናል እንዴ? እንግዲህ ለዚህ ወሬሽን አታብዛ እንጂ። ለማንኛውም ጨዋታን ቀይርና ያሬድ መቼም ዛሬ ፈልጋቸዋል ያልኩ ለቢዜ ሄደን እንድትዘፍን እንዳይሆን። አዎ ናርዲ፣ እንደዘፍኑላ ስለፈለኩ። አረ ያሬድ ሙድህን ቀይር። እንግዲህ ናርዲ ሌላ ሳይድ እስኪመጣልኝ ድረስ ነው። እቴ አይ ዘፋኝ ናችሁ እንዴ? አዎ ዘፋኝ ናቸው። ግን ለምን ፈለግ? ጎበዞች፣ የተባረኩ ልጆች። ለአንድ ልጅ ሙዚቃ እንድጋብዙልኝ ፈልጌ እኮ ነው። እንግዲህ ቦቼ ይቅርታ፣ እሱ መሆን አይችልም። ለምን? ምክንያቱም እነሱን የጠሯቸው ለቤዛ እንዲዘፍኑላት ስለፈለኩ። እባክህ እሷን ትሆን ይዘፍንላታለሁ። ያሬድ እንደው እሺ በይኝ። በሚያሳዝን ሁኔታ ያሬድ እንኳን እሺ ቢልህ እኛ ሻንልህ። ወዳሽ ብቻ ልታስገደን እንዳይሆን ግጥም አድርጌ ነው የማስገድድሽ እኮ። እንዴት? ጥሩ በደንብ አትረዳሻለሁ። ያሬድ ማለት ወንድሜ ነው። የኔ የሆነ ነገር ሁሉ የሱ፣ የሱ የሆነ ነገር ሁሉ የኔ ነው። ገባሽ? ታዲያ ይሄኛ ከምናወራው ጋር ምን ያገናኛል?
ይገናኛል እንጂ እኮ እንዴት እናንተ የሱ ወዳጆች ናችሁ ማለት የኔም ወዳጆች ናችሁ ችግሬ ይመለከታችኋል ያገባችኋል ስለዚህ ተተባበሩኛላችሁ ደግሞ በነፃ አይደለም ቆቀር ገዛላችኋል አልቀረብም ዳሬ በመድኃኒዓለም አረባክ በቃ አንድ ነገር በላቸው ወይ በቃ ናርዲ ፒስ በሉት እሺ ግን ላንተ ስንል ነው ጣጣ የለውም በቃ እሺ ዘፈኑ ምንድነው የምንዘፍነው ስለማለት ተባረኩ በእውነት እደጉ ተመንደጉ ዘፈኑ እውነቴን ነው ነጠላ በነጠላ ጋቢ በጋቢ አውጡ አራል በምን የሚባለው አልበም አውጡ ኧረ እባክህ ምርቃት ላይ ጥልቃት በል የእርጎ ዝንብ እርኩስ እንግዲህ ዘፈኑ ለማን ነው መሰላችሁ የምትዘፍኑት ኡፍ ሃይሚ አሁንስ የዚህን ትምህርት ቤት ተማሪዎች ምንም ልለምዳቸው አልቻልኩም ደግሞ ምን ተፈጠረ በቃ ሁሉም ነገር እየተመቸኝ አይደለም ለምን ዝም ብለሽ ይሆንሽውን አትናገሪም ዛሬም የማይሆን ነገር ተፈጠረ ብቻ ከዩሲ ጋር የተያያዘ እንዳይሆን ከሱ ይበልጥ ያልቻልኩት የጄሪና የቤቲንግ ነው እንዴ ከጄሪ ጋር ደግሞ በምን ተገናኛችሁ በቦቸራ ለምን ስለሳምኩት ነው በባለፈው ለሳምሽው አይደለም ብቻ ዛሬም ስሜዋለሁ ልትይኝ እንዳይሆን አው ዛሬም ስሜዋለሁ እርፍ በባለፈው ለጨዋታ እንደሳምሽው ነግረሽኝ ነበር አው እሱማ ለጨዋታ ነው እሺ የዛሬውስ ዛሬ ደግሞ የሆነ ነገር አድርጎልኝ ደስ ስላለኝ ሳምኩት ደስ ስላለሽ ሳምሽው አው ምን ነው ምንም ብቻ አንቺም እንደነጄሪ ነገር ልታወሳስብብኝ እንዳይሆን ኧረ እኔ ምን በወጣኝ ግን ለምን ስርስሬ እያሉ በነገር እንደሚያንገበግቡኝ አልገባኝ አትፍረጂባቸው ያው ሰው ሁሉ እንደራሳቸው ስለሚመስላቸው ነው ኡፍ እንዴት እንደሚያስጠሉ አንቺ ስትስሚው ግን እሱ ምን ይላል ማለቴ ሊስምሽ አልሞከረም ኡፍ አንቺ ደግሞ ንዴቴ ማጋረው ሰው አጥቼ ልተነፍስ በመጣ አንቺም እንደነሱ ልትሆኝብኝ ነው አይ እንደዛ አይደለም እኔ ቆንጆ እኔ ግን ያልገባኝ በቦቸራ የተነሳ ለምን ከጄሪ ጋር እንደተጣላሽ ነው ምናልባት አፍቅራው ይሆናል ማንን ቦቸራን አዎ ቦቸራን ይሆናል ብለሽ ነው ታዲያ እንደዛ ካልሆነ እኔ ላይ ምን የሚያበሳጭ ነገር ማድረግ አስፈልገ ልክ ነሽ ሰው ምን እየተሰማው እንደሆነ መገመት ይከብዳል እሺ ቆይ ግን አሁን እንዴት ነው መላመድ የምችለው ለማንኛውም አንቺ ተረጋጊ ልጆቹንም ቢሆን እኔ እንደጸባያቸው እናገራቸዋለሁ ኡፍ ሃይሚ አሁንስ እንዴት እንዳስጠላኝ ካልተሳሳትን ጄሪ ማለት አንቺ ነሽ አዎ ነኝ እናንተ ማለበል እኔ ልሻሪ ይባላል እሷ ደግሞ ላርክ እሺ ፈልጋችሁ ነው አዎ ፈልገንሽ ምን ነበር መልእክት አለሽ ምን አይነት መልእክት ሙዚቃ ተጋብዘሽ ነው ጋባዡ ማን ነው ይሄ ሙዚቃ ስትዘፍኑላት ማንነቴን ታውቀዋለች ተብለናል እንደዛ ከሆነ ልስማችሁ ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ ድንገት ሳላስበው ምን ነው ጄሪ አልወደድሽው ይሄንን ዘፈን ዝፈኑላት ያላችሁ ማርክ ነው አይደለ እሷ ታውቀኛለች ስላለ እኛ መናገር አንችልም እናንተ ባትነግሩኝ እኔ ግን አውቄዋለሁ ቆይ ይሄ ማርክ ደግሞ ባልሰራለት ነው ሞቻታለሁ ቆይ ልጅ ያማታል እንዴ ምንድነው 10 ጊዜ ማርክ የምትለው ማን ነው ማርክ ሲጀመር እኔ እንጃ ይሄ ቦቸራ የሚባለው ልጅ ግን ለተንኮል ሳይሆን አይቀርም የሙዚቃ ጋብዛት ያለው ሲጀመር ተንኮለኛ ነገር ነው ልጁ ራሱ ነይ ለማንኛውም እንሂድ ሰላም የተከበሩ ቤዛ ሰላም ቡጪ እህቴ ቤዛ ከትልቅና ከተከበሩ ሰው መልእክት ይዤ ነው የመጣሁት ምን አይነት መልእክት በጣም ትልቅ መልእክት ነው እኮ አልኩሽ እሺ መልእክቱን ማን ይላከው አንድ እንከፋለን ያሬድን ማለት ነው አዎ ያሬድን ማለት ከሱ ውጪ እዚህ ትምህርት ቤት እንከፋለን እንዴ አንተ ልጅ ያሬድን እንከፍ ስትለው ደስ አይለኝም ያልኩ ስንት ጊዜ ነው ቆይ ኧረ አልሰማሽም እንዴት ማለት ምክንያቱም አንቺ እኮ እህቴ ነሽ ያንቺ ማለት ደግሞ እኔ ማለት ነው እናማ ያሬድ አንቺ እንከፍ ከሆነ ለኔ እንከፍ ነው ማለት ነው ገባሽ አንተ ልጅ በቃ ያማሃል አይደል ኧረ ጤነኛ በቃ እኔ ደግሞ እንደዛ ስትለው ደስ አይለኝማ እስከ ተለምጁ ነው አድርቅ እንደሆንክ ግን ታውቃለህ አይደለ ሰፈር ላይም ይባላል እዚህ ትምህርት ቤትም እየተወራ ነው ይላሉ እሺ አሁን መልእክቱ ምንድነው መልእክቱ ምንድነው ዘፈን አንቆርቁርላት ብሎ ነው የላከኝ ምን ቆይ ዘፈንላት ብሎ ነው የላከ መድኃኒዓለም አዎ ምን ነው ገረመሽ ምን እሺ ቆይ ምን አይነት ዘፈን ነው ዘፈንላት ያለ የፍቅር ዘፈን ነው እኮ አንተ የፍቅር ዘፈን ልዘፈን እህቴ ቤዛ ንቀትሽ ልክ አይለፍሽ አልዋጥልሽ ብሎኝ ነው እንጂ እኮ ንቄ አይደለም ሰሚ እኔ ቦቸራ እኮ በየድግስ ቤቱ በየክርስትና ቤቱ ላፈቀሩ ላገቡ ለተጋቡ ቆሞ ለቀሩ ዘፈን የኖርኩ ሰው ነኝ ለተረቴ እንኳን የኔ ነሽ ብዬ ዘፈንኩ ጀግና ነኝ እሺ አውቃለሁ ግን አሁን ዘፈን ልታቀርብልኝ ነበር አይደል የመጣው ወይ ራስቸው
ወይ መላ ነሽ አሉ ወይ መላ እንዴ ተነሽ እንጂ ወይ መላ ነሽ አሉ ወይ መላ በይ እንደው መላ በይ አንቺ ወይ መላ ነሽ አሉ ወይ መላ ነሽ አሉ ወይ መላ የኔማ ቢያዝየን የፍቅር አነቃን ተንከራተተላት የሀብታም ወልቃቃን ነይ ዘፍኖልኛል ትያለሽ እሺ አሁን አንተ ማርክ ቆይ ምንድነው ያደረከው? ምን አደረኩ ደግሞ? ለምን ልጆቹ እንዲዘፍኑልኝ የላካቸው? የትኞቹ ልጆች? ዘፋኞቹን። እኔ ማንንም አላኩም። አንቺው? አንተ ነው የላካቸው። እንዴት አልሽ? ምክንያቱም ልጆቹ የዘፈኑት ዘፈን ቅድም አንተ የዘፈንከውን ዘፈን ስለሆነ። ራ ይከን ተንኮል የሰራው ቦጋለ መሆን አለበት። እንዴት? በሱ ፍቅር የተነሳ እያለቅሽ እንደሆነ ነግሬዋለሁ። አንተ ልጅ ያማሃል እንዴ? ደግሞ ምን ሆንሽ? እኔ ያለቀስኩት ለቦቸራ ብዬ አይደለም። እና ለማን ነው? በቃ ብቻዬን ስለነበርኩኝ ይሁን ነገር ትዝ አለኝና በራሴ ጉዳይ አለቀስኩኝ። ኧረ እባክሽ እንደዚህ ቆሜ እንደዚህ ስታይኝ ጅል መስልሻለሁ አይደል? አሁን አፍህን ዝጋ። ባልዘጋ ምን ልታረጊ ነው? የማደርገውን ቆይ አሳያለሁ። ይሄ ምን ከረፍ የሆነ ልጅ ነው። ቆይ አሁን ምን የሚሉት ነው? እጭ ማርክ ባልሰራልህ እንደው ምኑንም ተለክልከው። ይቺ ጄሪ ጨርቋል ጥላ ልታብድ ነው እንዴ? ጄሪ ምን ሆነች? ቅድም ለብቻዋ ቁጭ ብላ ስትነፋረቅ ደረስኩባት። መነፋረቅ ማለት ማልቀስ? አዎ ማልቀስ እኮ ምን ሆነ ነው? ወይስ ከማን ጋር ተጣልታ ነው? ተጣልታማ ቢሆን ወግ ነበረ። እና ምን ሆነ ነው? ፍቅር ይዟት ነዋ። ኧረ እና ከማን ነው ፍቅር ያዛት? ከቦጋለ ነዋ። ወይኔ በማማሞት ይሄ ነገር ምንም አላማረኝም። ቦጋለ ማለት ቦቸራ ነው አይደል? ኋላስ ወይ ከሱ ፍቅር እንደያዛት እንዴት አወቅ? ሄቨን ቦቸራን ሳመችው ብላ ስትነባረቅ ነው ያለችው። ስትነባረቅ የምር ነው? አዎ ጄሪ ከቦቸራ ድብር ያለ ፍቅር ነው ያዛት። ተወኝ እስኪ ተወኝ። ወይ ድል በቃ እኔ በቁም መቅረቴ ነው አይደል? ቆይ ጄሪን አፍቅራታል እንዴ? ማ እኔ ዳጊ? አዎ አንተ ዳጊ። እንዴት እንዴ? ከቦጋለ ፍቅር ያዛት ስለ እኮ ተነፋረክ አለቀስክ እኮ። አዎ ያው እቺ አለቃቀስ እኮ የሽውት አለቃቀስ ናት እንዴ? ጅል ሞኝን ፈልግ። ምን ይላል? አንተ ቢሆን ክልጅ ቆይ ምንድን ነው ያደረከው? ደግሞ ምን አደረኩ? ቦቸራ ምን አድርግ ብለህ ነው የላከው? የምር መጣ እንዴ? አዎ መጣ። እና ምን አደረገ? ዘፈነልኝ። ምን ብሎ? ነይ መላ ነሽ አሉ መላ ምናምን ብሎ። እስቲ ቤዝ በነካጅሽ ትንሽ ዘፈኝልኝ። አንተ ያማሃል እንዴ? በምን ድምጼ ነው የምዘፍንልህ? ባለ ዘፈኝልኝ ለኔ ይበቃኛል። ቀልደኛ። እኔ እኮ የመጣሁት የልጁ ስራ ስላሳቀኝ ልነግርህ ነው። የምር እኔ ግን መቶ ይዘፍናል ብዬ በፍጹም አላሰብኩም ነበር። ታቆይለ ቦቸራ እኮ ቀውስ የሆነ ፍጥረት ነው። ግን አንቺ ወደድሽው? ምን ጥያቄ ያለው? በጣም በቃ ደስ ካለሽማ በየቀኑ እየመጣ እንዲዘፍን ነው ማድረግ። አይ እንደዛ ለማለት እንኳን አይደለም። እና አለ አይደል ነገሩ እኮ ድንገት ስለሆነብኝ ያሳቀኝ። የምር ተሳክቶልኛል። ቆይ ሄብደትህ የሚያቆመው መቼ ነው? ተስፋ ቁረጪ። መቼም አያቆም። መቼም? አዎ መቼም። እንደውም ወደፊት ትልቅ ሰው ስንሆን ከዚህ ባሱ የእብድ ስራ እየሰራሁ ነው ፈታ ማድረግሽ። ለማንኛውም አመሰግናለሁ። እሺ ከምስጋና ይልቅ ጥያቄ ብትቀበይ ደስ ይለኛል። የቱን ጥያቄ? የሆነ ቀን ሻይ ቡና እንበላልኩሽ ነው። ደግሞ በሱ ነገር እስካሁን ከቹቻ ጋር ልንግባባ ራሱ አልቻልንም። አንቺ ራሱ ድርቅ ከምትይ በቃ ለምን እሺ ብለሽ እሷንም እኔን ማገላጊ ነው። አሁንማ ምን አማራጭ አለ? ተስማማሽ? አዎ ተስማምቻለሁ። የምር ቤት በጣም ደስ አለኝ። እኔ ቆይ አሁን መከፋት ያለበት እኔ ነኝ ወይ እሷ ናት? ቆይ እሷ አንቺን የሚያስደብር ነገር ምን አደረገች? እንጃላት። ቆይ ግን ጄሪዬ ሳትደብቂ ቦቸራን ወደሽዋል? ማ እኔ ጄሪ? አዎ አንቺ ጄሪ። አንቺ ደግሞ ቢጠበስም አይሸተኝም እኔ እንደሆንኩ።
ስለዚህ አንቺ ቦቸራን ካልወደድሽው የሷ ቦቸራን መሳም ይሄን ያለ ያናድሽ አይገባም። እኔ መች ተናደድኩኝ? እኔ እኮ ያው ጓደኛዬም አይደለ ደግሞ የማይሆን ነገር ተሰምቶት ቢወዳትሳ ድጋሚ ቢጎዳስ ብዬ አስቤ እኮ ነው። ድጋሚ እንዳይጎዳ ማለት ያው ከዚህ በፊት ሄርሜላን አፍቅሯት በጣም ተጎድቷል። ያ ነገር እንዳይደገም ብዬ ነው። ስለዚህ አስበሽለት ነው ማለት ነው? እኔ ማስቤለት እኮ ነው። እሷ ግን ምንም ልትረዳኝ አልቻለች። ምንም በቃ አንቺ ነገሮችን ቀለል አድርጊና ሰላም ፍጠሪ። ታውቂያለሽ እኔ ነገሮችን እንደማላካበድ ሲጀመር ሂጂ ነው ማቅፋት። አሁን እኮ ያናገርኩሽ ቅድም ሳያት ስብር ትክዝ ብላ ጄሪን ሳላስከፋት አልቀርም ብላ አዝናለች። እሺ እኔ እናት እኔም እኮ ታሳዝነኛለች። በቃ አሁን ሂጂ ትሪት ላድርጋት። አዎ አድርጋት። ግን ስድስተኛው ስሜቴ ምን ሹክ ይለኛል መሰለሽ? ምን ይልሻል? ሄቨን ቦቸራን አፍቅረዋለች እኮ ነው የሚለኝ። እንግዲህ ስድስተኛው ስሜትሽ የሚልሽን ነገር በሂደት የምናየው ይሆናል። ምን ያደርጋል በኋላ ሁሉም ከተፋቀሩ ሁሉም ነገር ከሆነ በኋላ ምን ያደርጋል ብናረጋግጥ? ሆነም ቀረም እኮ ግን መልሶ ጦሱ ለኔ ነው። እጭ ማለት አየኔ ነገር እቀባጠርኩብሻ። ይቅርበኝ ቤቻው በቃ ለሄደ ፈንጋር። አይ ጄሪ ድብን ያለ ፍቅር ከቦቸራ ይዞሻል። እሺ ምንድን ነው የምናደርገው? ጸጋን ከተራሰረ ነው። እሺ ከዛስ? ከዛ ወንድሜ እንደምታገኘውና እንደማታገኘው ቼክ እናደርጋለን። እሺ የምታገኘው ከሆነማ ነገ እንደፍቃታለን። እሺ አሁን የት ነው ያለችው? እንዴት ነው? እሺ ይኸውልሽ በቃ እንደዛ ከሆነ ጊዜ ሳናጠፋ እንከተላት። እሺ ከኋላዋ። እሺ እሺ ነይ። እንዳታይም በእናትሽ። ቆይ ቀስ እያልሽ ቀስ ብለን እንሂድ። እንዴ የገባች ሰላቢ? ቆይ ወዴት ነው የተሰለበችው? እኔ ምን አውቃለሁ? ወይኔ ጉዴ እናቴ!